ሰላም ጋይሶች እንግዲህ በእናንተ ጥያቄ ዛሬ ኮልፌ መላጣ ሜዳ ላይ ተገኝቼ ኮች ፍቅረ ስላሴ ኢንተርቪው ላደርግና እናንተ የጠየቃችሁኝ ሁለት ጥያቄዎች ደግሞ ለሱን አቀርብላ ዝግጁ ነኝ። በመጀመሪያ ኮች ስላገኘሁ ደስ ብሎኛል። ማቤላችን አመሰግናለሁ። ቪዲዮአችን ከመጀመራችን በፊት ፍቅረ ስላሴ ማን ነው እና ወደ ኮችነቱ ከመምጣት በፊት ደግሞ ያለን ታሪክ በትንሹ ብታጫውተን። እኔ ቀድሞ ተጫዋች ነኝ። ኦኬ። በቀድሞ የጨዋታ ህይወቴ ውስጥ ብዙ ክለቦች እንዳስቻለሁ። ኦኬ። ከብዙ በጥቂቱ መከላከያ ስፖርትን ወደ ፕሪሚየር ሊግ እንዲገባ አድርጌያለሁ። ሙገር ሲሚንቶ ወጣት ቡድን ውስጥ ስፓና ውድ ተጫውቻለሁ። ከዛ ባለፈ ፋሲል ከነማ፣ አርባ ምንጭ ጨርቃጨርቅ ፕሪሚየር ሊግ ላይ ተጫውቻለሁ። ከዛ ደግሞ ያው የወረደ ስትመጣ የተለያዩ ቡድኖች ከዘጠኝ ታስራ ያሉት ክለቦች ተጫውቻለሁ። አሁን ደግሞ ያን ቁጭት እኔ ስጫወት ያጫወት ቁጭት በታዳጊዎች ላይ ለማግኘት ወደ ስልጠና ውስጥ ገብቻለሁ። እንደምታየው ፍቅር ኢትዮጵያ አካዳሚ በሚል የተመሰረተ የታዳጊዎች ፕሮጀክት ቲም ነው። አዎ ፍቅረ ስላሴ ጠይቀው ብሎኝ የጠየቁኝ ጥያቄዎች አሉ። እነዚህ ሁለት ጥያቄዎች ላንተ አቀርብልሃለሁ። እሺ፣ በመጀመሪያ ደጋግሞ የምጠየቀው ጥያቄ ቢኖር አንተ እንደ ኮችነት በዚህ ስፖርት ውስጥ ረጅም ዘመን አሳልፈዋልና ሜዳ ላይ ብዙ ችሎታ ኖሯቸው ግን እድል ያጡ ተጫዋቾች አሉና ይሄን ደግሞ በስራ ውስጥ ታያለ ብዬ ተስፋ አደርጋለሁ። እነዛ ተጫዋቾች ተሰጥኦ ኖሯቸው አቅም ኖሯቸው ግን ፕሮፌሽናል እንዳይሆኑ እዛ ሌቭል ላይ እንዳይደርሱ ማነቆ ነው የሚይዛቸው ነገር ምንድን ነው? እነዚህ ነገሮችስ በአብዛኛውን ጊዜ ሜዳ ውስጥ ነው ወይስ ከሜዳ ውጭ ነው ተጫዋቾችን የሚፈጠሩ? አዎ በእርግጥ ይሄ ያለፈው ዘመን የተጠቃንበት ጊዜ ነው። አሁን እንደምታየው እነዚህ አይነት እድሎች የፕሮጀክቶች መስፋፋት ያን ችግር ይቀርፋል ብለን እናስባለን። በእኛ ዘመን ግን አብዛኛው የሚችሉ ልጆች ቀርተዋል ቤታቸው። የቀሩበት ዋናው ምክንያት ሰፈር ላይ ታለንታቸው አለ፣ መጥቶ ግን የሚያያቸው አሰልጣኝ የለም። ጥሩ በጣም ተጣጥሮ ሄዶ ክለብ ሞክሮ ከዚህ ትንሽ ኪሎ ሜትር ጃር ሜዳ ምናምን ሄዶ ተደጋጋሚ ጊዜ ደግሞ የሚሞክሩት እድል የሚያገኙት አሁን ያ አንጻራዊ በሆነ መንገድ ይቀረፋል ብለን እናስባለን። ግን በፊት ትልቁ ማነቆ አሰልጣኞች ወርደዋል። አሁን ግን የየሰፈሩ በስፖርት ያሳለፉ ልጆች የተጫወቱ ልጆች ስራ እየሰሩ ነው። ያ ችግር ወደፊት ይፈታል ብለን እናስባለን። መልካም። ሁለተኛው ጥያቄ ደግሞ ጠይቅልኝ ከተባልኩት ጥያቄ አንፃር ብዙ ተጫዋቾች ወጣት ተጫዋቾች አሰልጣኞች እድል አይሰጡንም በደንብም አይረዱንም ብሎ ያምናሉና ኢትዮጵያ ውስጥ ያሉ አሰልጣኞች እንደ ሀገር ተጫዋቾችን ከማብቃት አንፃርና አዳዲስ ትላልቅ ተሰጥኦችን በማውጣት ረገድ ያለባቸው ትልቁ ክፍተት ምንድን ነው? አሰልጣኞች በጣም ጥሩ ጥያቄ ነው የጠየቀኝ። በእውነት ከሆነ አሁን አሰልጣኝ ስትሆን ትልቅ ፓሽን ነው፣ ትልቅ የሥራ ዘርፍ ነው። አሰልጣኞች እያንዳንዱ ኤሪያ ላይ እያንዳንዱ ውድድር ላይ ወርደው የማየት ኔቸር የለም። እኛ ሀገር የሆነ ወቅት ላይ አንድ ክለብ ይይዛሉ፣ በጀት ይመደብለታል፣ የሚፈልጋቸው ሰዎች ደውሎ ቲም መስራት ላይ ነው ዲፔንድ የሚሆነው። ግን ያንን ነገር አሁን በየሰፈሩ በየጌሞቹ ላይ ዲቪዥን ላይ ታች ወርዶ ቢያዩ በብሔራዊ ቡድን በትልቅ ክለብ የሚመጡ ልጆች በየክለቦቹ በየትንሽ ግድግዶች አሉ። ያ ትሮ እንደለም። እኛ ሀገር አሰልጣኙ ቁጭ ብሎ አርጅቶ የሚጠብቀው ክለብ መያዝ ነው። ልክ ክለቡ ሲይዝ ቀድሞ የሚያውቃቸው ልጆች መሰብሰብ ላይ ነው ዲፔንድ የሚሆነው እና ያ ነው አንድ ትልቁ ማነቆ ያ ነው። እሱ እንግዲህ አሁን ባለው ነገር ይፈታል ብለን እናስባለን። አሁን እየተሰራ ባለው ነገር አብዛኛውን ፎሎ ያደረጉኝ ሰዎች ተጫዋቾች ናቸውና በዚህ አጋጣሚ ለተጫዋቾች ምን መልእክት ማስተላለፍ ይፈልጋሉ? የፈለጉት ማለት ይችላል። እኔ ለተጫዋቾች ማስተላለፍ ፈልገው በተቻለ መጠን ብዙ በኳስ ታሽተን በጣም በትንሽዬ ደሞዝ ለማሊያ ፍቅር ብዙ ዋጋ የከፈልን በእግር ኳስ ያለፍን ሰዎች ማስተርስ ፒኤችዲ በሚባል ደረጃ ነው እኛ ያለን ልምድ። ያን ልምዳችንን በየአካባቢው ጫናዎችን ቢኖሩ ቻሌንጅ አድርገን ወርደን ሰርተን እኛ ጫናውን ያን ዘመን የኛ ታናናሾች አሁን ይሄ ትውልድ ላይ እንዳይከሰት እንስራ። ትልቅ ሙያ ነው። ከወረቀት የዘለለ በልምድ ያለን ብዙ እውቀት ነው። ያንን እውቀት እኔ ዛሬ በቁጭት ነው የግል ስራውን ሙሉ ለሙሉ አቅም ነው ነገር እየሰራ ያለው ብዙ ዋጋ እየከፈልኩ ነው። ግን ነገር ውጤቱ ሳይ ትልቅ ሳቲስፋክሽን እንደሚኖረኝ አስባለሁ። ግን የቀድሞ ተጫዋቾች በተለይ ወርደው በየስፖርቱ ዘርፍ ላይ እንዲያግዙና እንዲሰሩ እመክራለሁ። እንደምታዩት ኮልፌ 09 ነው የሚገኘው። እንግዲህ ክረምት መግባቱን ታውቃላችሁ ቤተሰቦች። ስለዚህ እዚህ ቲም ላይ መታችሁ መጎበኘት ትችላላችሁ። ዛሬ ስለዚህ ፍቅረ ኢትዮጵያ አካዳሚ በቂ የሆነ መረጃ ልሰጣችሁ ነበር ያሰብኩት፣ ግን በመሀላችን ደግሞ እቺን የመሰለች ቅመም ልጅ አለች። እሷ ድሮን እንድታስተዋውቅ እሰጣታለሁ። እስቲ ስሜ ማኔት ፕሬስ ይባላል። የመጣው ከፍቅር ኢትዮጵያ እግር ኳስ አካዳሚ ነው። ልጆን እግር ኳስን ወደ ሆነ ለመቀየር ዝግጁ ነው።
እንኳን ወደ ፍቅር ኢትዮጵያ እግር ኳስ አካዳሚ በደህና መጡ። ልጆች እኛ ጋር እግር ኳስ ብቻ ትማሩ፣ የእግር ኳስ ክህሎት፣ ስነ ምግባርና ዲሲፕሊን፣ በራስ መተማመን፣ በትምህርታችሁ ጎበዝ እንድትሆኑ በቅርቡ ኦሬንጅ አካባቢ ሁለተኛ ብራንቻችን ከፍተናል። ቀድመው ይመዝገቡ። እሺ እንግዲህ እቺን ቅመሟን ያሳለፍነውን ጊዜ አይታችኋል። በተጨማሪ ደግሞ ቲክቶክ አካውንታቸው ፍቅር ኢትዮጵያ አካዳሚ የሚል አለ። እየገባችሁ ፎሎ አድርጓቸው። እነዚህን የመሳሰሉ ደግሞ ታዳጊዎች እዚህ አካዳሚ ላይ ይገኛሉና እርግጠኛ ነሽ ይሄን ቪዲዮ ሼር እየገቡን ፎሎ የሚያደርጉሽ መስልሻል? አዎ የፍቅር ኢትዮጵያ እግር ኳስ አካዳሚ ልጆችን ልቅ ሆነው ወደ ከፍታ ላይ ለማድረግ ዝግጁ ናቸው። እንግዲህ በእናንተ ቤተሰቦቻችን ተማምነዋል። ይሄን ቪዲዮ ሼር እያደረጋችሁ ካፕሽን ላይ ያስቀመጥኩትን አካውንት ደግሞ ፎሎ እያደረጋችሁ ተባብሯቸው። እንግዲህ ጋሶች ሁሉ ነገር እንደሰማችሁ ነው። በዚህ በተጨማሪ ደግሞ ይሄን መልእክት ለሚመለከተው እንዲደርስ ሼር አድርጉለት። በጣም አመሰግናለሁ። እንደሰማችሁ ነው። ስለዚህ መቅረት አይቻልም። ፍቅር ኢትዮጵያ አካዳሚ እንዳቀሩ